ሰላም እንደምን ቆያችሁልኝ? ምርጥ የሆኑ 15 ፈታኝ ጥያቄዎች ከፊታችሁ ይጠብቃችኋል። በትኩረት ተከታተሉ፣ ተደሰቱ። አሁን እንጀምር። ሰብስክራይብ ማድረግን እንዳትረሱ። እውነተኛ ሚስቱ ማንኛዋ ናት? የተደበቀውን ፍንጭ ለማግኘት በጥንቃቄ ተመልከቱ። መልሱ በእርግጠኝነት ቁጥር 1 ናት እንደምትሉ አልጠራጠርም። ምክንያቱም እጇን ብቻ ተመልከቱ። ከሱ ሰዓት ጋር በትክክል የሚገጥም ጥቁር ሰዓት አድርጋለች። ይህ በመካከላቸው ያለውን ልዩ ትስስር ያረጋግጣል። በዚህ እስር ቤት ውስጥ 4 እስረኞች አሉ። ነገር ግን አንደኛው ገና ዛሬ ነው የመጣው። አዲሱን እስረኛ ማወቅ ትችላላችሁ? መልሱ ቁጥር 1 ነው። ዩኒፎርሙ ሙሉ በሙሉ ንጹህ ነው። እንዲሁም አሁን የእጅ ሰዓቱን አድርጓል። ሌሎቹ ግን ከመቆየታቸው ብዛት ዩኒፎርማቸው የቆሸሸና የተቀደደ ነው። እውነተኛዋ ነፍሰ ጡር ሴት ማን ናት? መልሱ ቁጥር 3 ናት። ቁጥር 1 የሐሰት ሆድ አድርጋለች። ቁጥር 2 ደግሞ ብዙ ጣፋጮችን ከመምላቷ የተነሳ ሆዷ ዝም ብሎ የተነፋ ነው። ቁጥር 3 ግን እውነተኛዋ ነፍሰ ጡር ስትሆን አልሚ ወተትም እየጠጣች ነው። የየመንን ሰንደቅ ዓላማ ማግኘት ትችላላችሁ? መልሱ ቁጥር 4 ነው። የየመን ሰንደቅ ዓላማ ምንም አይነት ምልክት የሌለባቸው ተራ መስመሮች ያሉት መሆኑ ይታወቃል። እስኪ እድላችሁን ፈትሹ እና ሳጥናችሁን ምረጡ። እንኳን ደስ ያላችሁ። እድላችሁ ጥሩ ነው። ጥሩ እድል ካላችሁ ላይኩን ተጫኑ። እዚህ ክፍል ውስጥ ፈተና እየተሰጠ ነው። መምህሩም በጥንቃቄ እየተከታተለ ነው። ነገር ግን አንድ በጣም ብልህ ተማሪ የሆነ ሰው በረቀቀ መንገድ እየኮረጀ ነው። ኮራጁን ልታገኙት ትችላላችሁ? መልሱ ቁጥር 4 ነው። እንደሚታየው መልሱን ለመቀበል በቀኝ ጆሮ ላይ ኤርፓድ አድርጓል። ሌሎቹ ግን በተለመደው ሁኔታ ትኩረት አድርገው ፈተናቸውን እየሰሩ ነው። በዚህ ሳሎን ውስጥ ደስ የሚል የቤተሰብ ስብስብ አለ። ነገር ግን ከነዚህ ሰዎች ውስጥ አንዱ የቤተሰብ አባል አይደለም። እስቲ የቤተሰብ አባል ያልሆነውን ሰው ለዩ። መልሱ በቀኝ በኩል ቆማ ያለችው ልጅ ናት። ማስረጃውም ከጀርባው ግድግዳ ላይ የተሰቀለው የቤተሰብ ፎቶ ሲሆን እሱም የሚያሳየው አያት፣ አባት፣ እናትና ትንሹን ልጅን ብቻ ነው። እሷን አያሳይም። እውነተኛ አባቷን ማግኘት ትችላላችሁ? መልሱ ቁጥር 2 ነው። ማስረጃው በእሱና በትንሿ ልጅ መካከል ያለ ቡናማ ቀለም መመሳሰል ነው። ሌሎቹ ግን ሙሉ በሙሉ የተለየ መልክ አላቸው። ጸጉራቸውም እንደዛው። የሮማኒያን ሰንደቅ ዓላማ የትኛው ነው? መልሱ ቁጥር 4 ነው። የሮማኒያ ሰንደቅ ዓላማ 3 እኩል የሆኑ ሰማያዊ፣ ቢጫና ቀይ መስመሮችን የያዘ ነው። ከነዚህ ተማሪዎች መካከል አንዱ ብቻ በረቀቀና በተሸሸገ ዘዴ እየኮረጀ ነው። በጥንቃቄ ተመልከቱ። ማን ነው? መልሱ ቁጥር 1 ናት። ተማሪዋ መምህሩ ቀሪውን ክፍል በሚከታተልበት ወቅት ያገኘችውን ትኩረት ተጠቅማ የምትኮረጅባቸውን ፎርሙላዎችና ማስታወሻዎች ቀድማ ከእንጨት በተሰራው ጠረጴዛዋ ላይ ጽፋ አስቀምጣቸዋለች። አሁን ከዛ እየሰራች ነው። የውሻው እውነተኛ ባለቤት ማን ነው? መልሱን ለማግኘት ሁሉንም ዝርዝሮችና ምልክቶች በጥንቃቄ ተመልከቱ። መልሱን በዛሬው ቪዲዮ አልነግራችሁም። በቀጣይ ስንገናኝ
መልሱን ይዤላችሁ እመጣለሁ። እናንተ ግን ግምታችሁን ኮመንት ላይ አስቀምጡልን። እስከዛው ግን ቻው። ሰብስክራይብ ማድረግ እንዳትረሱ።